ሰላም ለእናንተ የሆነ እህት ወንድሞች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሁሉ ሰላምታ ይድረሳችሁ። እንደምን አላችሁልኝ? አማን ነው ወይ? ሁሉ ሰላም፣ እግዚአብሔር ይመስገን። ተመልሰናል በሌላ ቪዲዮ። በዚህ ቪዲዮ ውበት እና ደምግባት ሲነሳ ወደ አእምሯችን የሚመጣው እንግዲህ ሴት ልጅ ነች። ያው ፈጣሪ ሴት ልጅ ሲፈጥር እንግዲህ ደምግባቷን ውበቷን አሳምሮ ነው የፈጠራት እና ለሴት ልጅ ውበትና መልክ ደምግባትን የፈጠረ አምላክ ደግሞ ለተፈጥሮ ደግሞ እንዲሁ አራቁቶ አልተወውም። ለዚህ ማሳያ የሚሆን ደግሞ የባህር ዳር ከተማ አንዷ ናት። በዚህ በባህር ዳር ቆይታችን 3ኛ ቀን የባህር ዳር ቆይታችን እጅግ ድንቅ የሆነውን ትልቁ የባህር ዳር ሀብት የሆነውን እንዲሁም የባህር ዳር ብቻም ደግሞ አይደለም የኢትዮጵያ ሀብት የሆነውን የጣና ሐይቅን እናያለን፣ እንጎበኛለን ማለት ነው። ዳርቻዎቹ ሙሉ እንጎበኛለን። ዞር ዞር እያለን የሚገራርሙ ዳርቻዎቹን እንጎበኛለን ምናምን። ጣናነሽን በቅርቡ ወደ ባህር ዳር ገብታለችና ያው እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። እኔ ፋፊ ነኝ። ቻናሉ ደግሞ አሪፍ ዩቲዩብ ቻናል ነው። ቀጥታ ወደ ጣና እንሄዳለን። ይመቻችሁ። የመጀመሪያ የምናደርገው የጣይቱ መናፈሻ ነው። በጣም ረጅም ጊዜ አገልግሏል ባይዘወይና እኔ በፊት እንደነገርኳችሁ ዩኒቨርሲቲ ስለተማርኩ ምናምን እዚህ መጥቼ ምናምን አይነበር አብዶ የለ እንደ ጭራሽ እሺ እንግዲህ እንደምታዩት የመጀመሪያ ጉብኝታችን የሚሆነው እዚህ የጣይቱ መዝናኛ ነውና ያው እንዲመቼ ብዬ ነው የተወሰነ ፉቴጆችን ለማግኘት እንዲመቼ ብዬ ነው እዚህ የገባሁትና ዩኒቨርሲቲ ያለን በጣም በቃ ብዙ ጊዜ ደጋግመን ናፕ እናደርግበት ነበር። አሪፍ ቦታ ነበርና አሁን ደግሞ እንደምታዩት በእርግጣውን ጣናነሽ ምናምን መጥተዋል። ኤክስፔንሲቭ ሊሆን ይችላል እንጂ ጣናነሽ ምናምን መጥተዋልና አሪፍ ይሆናል ብዬ አስባለሁ። ላሳያችሁ anyway ያያችሁት ነው። አይ እንደዚህ ፍሊፕ ያደርጋል። አፕ ኤንድ ዳውን እንደዚህ እግዚአብሔር እዚህ ጋር ፊት ለፊት የምትመለከቱ ደግሞ ያ ማለት ነው እዛ ጋር ቢጫ ምናምን የሆነው የጣናነሽ መርከብ እንዴት እንደሚያምር ይሁት እስኪ እንደምትመለከቱት እንግዲህ ጣናን ከበስተጀርባ ደቅ አድርገን እኛ እዚህ ጋር ቆመን እንዴት አይነት ፊሊንግ እንዳለው you have no idea ይላል። በጣም ነው ደስ የሚለው ማራኝ። ውሃው ፍሎ እንቅስቃሴ ያለው እንደዚህ አፕ ኤንድ ዳውን ምናምን ያደርጋልና እንዴት እንደሚያምር ነው የምላችሁ። በስመ አብ ደስ እያለኝ ነው እና ያበደ ነው። እኔ ምን አስባለሁ ማታ ላይ ምናምን ከፋሚሊ ጋር ምናምን ከፍሬንድ ጋር ወይ ሰብሰብ ብላችሁ መጣችሁ በተለይ 4 5 6 ሆናችሁ መጣችሁ ሙሉን አዘግታችሁ ሁሉ ነገር እዚህ ያለ መጠጥ አለ ና ጓደኞቻችሁ ጋር ብቻ ነው ልትሆኑ የምትችሉት። አስቡት ምን አይነት ጊዜ ሊሆን እንደሚችል።
ጣይቱ መናፈሻ የነበረን ቆይታ እዚህ በላይ ቀጣይ የምናደርገው ደግሞ ወደ ሌሎች ዳርቻ ቦታዎች እንሄድና እናያለን ማለት ነው። ያ እዚህ ላይ የነበረን ቆይታ መቻችሁ። አሁን እየሄድን ያለነው ደግሞ ሌሎች ዳርቻዎች አሉ። ሌሎች ጣናን በተለያዩ አቅጣጫ ማየት የምንችልባቸው ዳርቻዎች አሉና ወደዛ ነው የምንሄደው። ስለዚህ ይሄን በዚህ ካየን በጣም ነው የሚያምረው። ያው ጣይቱ መናፈሻ ብዙ ሰው ስለሚያውቀው በዚህ መንገድ እንድታዩት ብዬ ነው እና ከኔ ፊት ለፊት በፊት ምናምን ማለት ነው እዚህ ጋር የነበረው የባህል አልባሳት መሸጫ ምናምን ነበር እዚህ ጋር ማለት ነው እንዳለ እንዳያችሁት ማለት ነው። እዛ በኩል የነበረው የባህል አልባሳት መሸጫ ምናምን ነበር። ጌጣጌጦች፣ ጥልፍ ምናምን ያበሻ ልብስ ምናምን ነበር መሸጫው በዚህ በኩል የነበረውና ማለት ነው። እና አሁን ይሄ ነገሮች የኮሪደር ልማት ሲሰራ ጣና ቪው ከፍታ ፊት ለፊት እንዲሆን ስለተፈለገ እዛ ጋር የነበረው ነገር ተነሳ ማለት ነው። ወደ ሌሎች ቦታዎች እንሂድና ደግሞ ጣና በሌላ አቅጣጫ ደግሞ እናየዋለን ማለት ነው። አብራችሁን ቆዩ። ይመቻችሁ። ጣናነሽን ጨምሮ ሌሎችም ጀልባዎች በሙሉ እዚህ አሉ። ደግሞ ኮከል መናፈሻ ገብተን ቼክ እናድርግ። Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away. I wanna hear about everything you're ever. Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away. በሙላይት መናፈሻ በኩል ደግሞ የምትመለከቱትን አይነት እይታ ያያየን ነው። Lighten up, take me on your magic river. Tell me all your dreams
align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away. እሺ ተወዳጆቼ እንግዲህ እንደምትመለከቱት ትንሽ ከሻወር በኋላ ነው ይወጡ ያሉት። ያ ስዋኝ ስለነበር ከዛ ደግሞ የሆነ ቦታ ሄጄ ለቅለቅ ማለት ነበረብኝና እንደምታዩት ለዛ ነው ውሃ በውሃ ሆኜ ያሉት። ብቻ የዛሬው ቪዲዮ ይሄንን ይመስል ነበረ። አይ ሆፕ እንግዲህ እንደወደዳችሁት ተስፋ አድርጋለሁ። ሀሳብ አስተያየታችሁን እቀበላለሁ። ኮሜንት ሴክሽን ላይ የገባችሁ አጋሩኝ። ቀጣይ በአዲስና በአሪፍ ቪዲዮ እንገናኛለን። እስከዛ በላይ ያላችሁበት ሰላም ቆዩ። ቀጣይ እንገናኛለን። ቻው።